መተናል። እንዴት ናችሁ? ሰላም ናችሁ? በእኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ያው እንግዲህ ይሄ ላይ የምናወራው ያንገበገበኝን ነገር ነው የማወራው ስለ ስደት። ከስደት መልስ መተን እዚህ የሚያጋጥመን ነገር እና የሚያንገበግበኝ ነገር ልተነፍስ የመጣሁት ምን ነው ካላችሁ ከውጭ የመጣ ሰው የለቀቀ ነው። ምን ሆነን የለቀቅን ሰርተን ለነሱ በላክን በቃ ምንም መፍትሄ ላለመስጠት ሲሉ አይ ከዛ ጋር እኮ የመጡ ሰዎች ጭንቅላታቸው ተነክቷል። አሁን ያቺ ሴትዮ እኮ ወይ የተጣላችሁ ወይ የተጨቃጨቀችው ወይ ያስቀመጥ ያለችውን ገንዘብ አጥፍቶ ነው ወይ ግጠም ያለችው በርና እሷ ያዘዘችው በርና ሰውየው የገጠመው በር ሌላ አይነት ሆኖ ነው። በቃ በሆነ ፋፊ በመፈለግ ያጠፋውን ገንዘብ ለምን እንዲሆነ ብላ ራሷን ለማስከበር ስትነሳ የተዛ የመጡ ሰዎች ምን ጭንቅላት አላቸው ብሎ ድምድም ያደርጉሻል። አሪሄ የነድም አያቃጥልም። መሰረቱ የቤታቸው መሰረት እኮ በዛች ላይ ነው። ኑሮ ራሱ መያዝ የማይችለው ሰው ያያዘው ወይ እህቱ ልኮለት ወይ ወንድሙ ልኮለት ያው በድግፍግፍ ያለ ኑሮ ስንት አለ ካመጣችሁ የሚያልቅ ነገር መሀል ላይ ስራው ገብቼ ነበር። ለማንኛውም በዛው ጉዳይ ስትጨቃጨቂ አንቺ የለቀቀሽ ነው በቃ ገንዘቤን ሰብስብ፣ ገንዘቤ ወዴት አረፈ፣ ስምም ከሆነ ስም ልቀይር ብለሽ የምታካሂጂው መንገድ መጨረሻ ላይ ምን ስም ያሰጥሻል? የለቀቀኝ ምንም ነገር አውሪ ምንም በይጮህም ተናደጅም አይ ከዚህ ሀገር የምታሰው እኮ የለቀቀ ነው። አያናድድም? የቤቱ መሰረት ሆነሽ የዛ ለሰውዬ የቤቱ መሰረት ኑሮ መያዝ የማይችለው ኑሮ አስይዘሹ መጨረሻሽ እንደዚህ ሲል በጣም ያናድዳል። ስለዚህ እህቶች ለራሳችሁ ራስ ወዳድ ራስ ወንድም እህት ምናምን በቃ እናትና አባት ግዴታችሁ ነው። በመጽሐፍ ቢሆን 10 ትእዛዝ ላይ ስላሉ ግዴታ ነው እናትና አባት። ሌላው ሰርቶ ይብላ በቃ ማንም ቢሆን እህትም ቢሆን ትንጣ እንዲጎደለብኝ ጥንድ በሬያችን ሞተ ማሾ ሳተ ምናምን አትስሙ። እሷ ኑሯን እያስተካከለኝ ነው ከቸገራት መንጣት እዛው ሰርታ ማያት እንጂ ከራሳችሁ ውጪ ማንንም ቢሆን መታችሁ እድሜያችሁን እየቆጠሩ ስንት አመት ሙሉ ሰራሽ እከሌ እንዲህ አረገ ማለት እከሌ እንዲህ አረገ የሚሉ ደግሞ ቤተሰቦቻቸው በጣም ጠንካራ አሉ። አንዳንድ 50 ስልክ 150 ጨምሮ ደህና ቦታ የሚይዙ እንኳን ሌላ ስመጣ ተሰራበት አይደል ብለው መስመር ላይ የሚጣጣሩ ቤተሰቦች አሉ። ሁሉም አይደለም። አንዳንዱ ደግሞ ፋፊ ሲፈልግ የማይሆን ቦታ ላይ የሚጥልሽ ቤተሰብ አለ። ትንሽ ጎረድ 100 ልከሽ እንደሆነ በ85 ገዝቶ ወረዳ ያችን 15 ሺህ ብር ለማብላት ሲል ዳር የሚጥልሽ ሰው አለ። አንዱ ደግሞ 100 ሺህ ብርም ሆነ 50 ሺህ ብርም ላክሽለት በዛ ላይ ጨምሮ መስመሩን አስረግጡ ስመጣ እንድሰራበት ምናምን የሚያስብ ቤተሰብ አለ። ይሄ እንግዲህ እንደ ቤተሰቦቹ ይለያያሉ። እኔ አሁን የማወራው ፋፊ የሚፈልግ ቤተሰብ ነውና ምንም ማረጋችን ቤተሰብ እያለ ሌላ ሰው ጋር መላካችን ግን ቢሆንም በቃ አሁን ለምሳሌ ወራ ባር የሚሰሩ ሰዎች ደግሞ እኔ ራሱ እንትን ይሉኛል ይገርሙኛል። ከአባር የሰራችሁ ሰዎች ስመጡ ደግማችሁ ደግሞ ሌላ መስሪያ ይዛችሁ ሳልመጣችሁ እዛ ቤት ውስጥ መግባታችሁ ነው። ምክንያቱም መረሬ ነው እንትኑ ጅብሶኑ ክርፍፍ ነው የሚለው። ስለዚህ እየወደቀ ነው የሚጠብቃችሁ። በዛ ዙሪያ ደግሞ እንደውም ከፈለጋችሁ አሳያችኋል። ከውጭ መዝጋው ተገጣጥሟል ምናምን በብሎኬት ታጥሯል። ከ6 ወር 7 ወር ሆኖ በኋላ በቃ መረሬ ስለሆነ ክርፍፍ ነው የሚለው። ግን ያን እያዩ ደግሞ ይሰራሉ። ያን እያዩ ሳያሟሉ አሁን ፌሮ አርገው አሻራ አርገው ከመሬት እንዳይሰማው መረሬ ሆኖ አንዳንድ ሰው በጥራት የሚሰሩ ሰዎች አሉ። ከውስጥ አሻራ ያፈሳሉ መሬት ውስጥ መጀመሪያ ምንም ሳይደረግ በፊት ከዛ እንደገና ኋልኩን ሲያስሩ ፌሮ ያረጋሉ ምን ያረጋሉ ያው እንዳይሰማው እንትን መረሬ። አንዳንዱ ዝም ብለው ያቆሙታል። በቃ ስታዩት አቤት ያንቺ ቤት ጌታ እንደው ስመጪ ምን ይጠብቃት ይሆን? ይሄኔ ቤቴን ጨርሻለሁ ትላል ይላሉ። እኔ ያሳዝነኛል ስለማውቀው። ምክንያቱም ከዛ ቤቴን ጨርሻለሁ ብዬ እመጣለሁ። እዚህ እንደዛ አይነት ሲያጋጥመኝ እንኳን መልቀቅ ማበድስ ሆነ መሞትስ ሆነ ምን ይጠበቅብኛል? ካላው ሌላ ነገር ቤቴን ጨርሰው አሉ ስመጣ እንደዛ ሲያጋጥመኝ ምን ይጠበቃል? እድሜ ያልቋል። ከትዳር ላይኖር ይችላል፣ ከልጅ ላይኖር ይችላል። ከዛሬ አስቀድሜ የሰራሁት ያን ቤት ሊሆን ይችላል። ስመጪ ታልተሳካ ምንም ሆን መብትሽ ነው። ከዛ ለቀቀችም አሉ ጨለለችም አሉ እነሱ ስም የሰጡት ስም ይስጡ እንጂ
ከመሆን ወዴትም አማራጭ የለሽ፣ ምንም አማራጭ የለሽ። ግን እንደዛ እንዳይመጣ አንደኛ ብራችሁን ብትይዙት፣ ሁለተኛ ሁለት ቦታ ይሁን። በቃ ሁለት ቦታ አሁን ምን አስርም ቢወደድ እቃ ቢወደድ ቤት የምትሰሩበት እቃ ቢወደድ ቦታውም የእቃውን ያህል ይወደዳል። ሁለት ቦታ ገዝተሽ አንዱን ቦታ ሸጣለሽ፣ አንዱ ቦታ ላይ ልብሽ እንዳዘዘው እቃው ቦታው ምን እንደሚያስፈልግ አስበሽ ትሰሪያለሽ። ቤት ግዴታ ነው። ኖረሽም አልኖረሽም ጉልትም ወጣን ምንም ማረግን ቤት ግዴታ ነው። ግን እንደ ሀሳብሽ የማይሰራ ሰው ካለሽ ሁለት ቦታ ገዝተሽ አንዱን ቦታ ትሸጪዋለሽ፣ አንዱ ቦታ ላይ ትሰሪያለሽ። የቤት የምትሰሪበት ቦታ ይገዛል። በቃ ለቤት ብለሽ ያሰብሽው ቦታ ይገዛል። የቤቱ ቆርቆሮ ቢስማር ይወደድ፣ ቦታውም እየተወደደ ነው ሄዶ። ስለዚህ ያንኑን መሳይ ያገኘዋል። ልብሽ እንዳላግኝቶ አንደኛ አዲስ ከሆኑ ሁሉም ነገር በሐሳብሽ ተሆኑ። ግን የሰው ሐሳብ አያሟላ። እንደዛ ነው የምላችሁ፣ እንደዛ የምመክራችሁ። ያው የኛ ግን ይሄ እንዲህ ነው። በቃ ለቀቃችሁ። አይ ተመልሳ ለመሄድ ነው። አናፍራ እሱ ትክክል ናቸው። ማናፈር የለብንም። የሚያልቅ ነገር ነው። በቃ የሆነ የሚሰጡን ነገር አለ። ከዛ ለመጣን ሰዎች የሚሰጡን ነገር አለ። እሱ ነገር እኛ ለነሱ ተጠቃሚ ቢሆን ለነሱ ባገለገልን ጊዜያችን በተቃጠለ ለምን ይሄ ስም ይሰጣል? ለምን የለቀቀች የምንባለው? ይሄ ነገር ያንገበግበኛል፣ ያቃጥለኛል። እንደ ሰዓት ምንም አውሪ ምንም ኖርማል ወሬ አይ እናንተ ከዛ ሀገር የመጣችሁ ብሎ መዝጊያው ያ ነው መዝጊያው ያ ነው። በቃ ምንም አውሪ ያን ነገር እውነታውን ለማውጣት ማለት ብትሟገጪ ክስ ምንም ባይሆን ደግሞ አንዳንዱ የሚገርመኝ ነገር በራስሽ ቤቱን ሰርተው ምናምን ስመጪ እኔም ብር አለበት ይላል ክስ ተዳላችሁ ቤቱ ላይ ግማሹ የኔ ነው። ታዲያ እዚህ ለምን ትያለሽ? እዚህ ላይ ብታብጂ ምን ይገርማል? ግማሹ የኔ ነው የሚል ቤተሰብ አለ ወይ ወንድም ወይ የሆነ ነገር ይሰራልሽና ግማሽ ብር አስገብቻለሁ ብላ ይልና ቁጭ ይልሽ። ታዲያ ከዚህ እንደኛ ምን ነው ትንሽ ብር ይዛችሁ ቃልጣፍ ብላችሁ መታችሁ ልጆቻችሁን እየወለዳችሁ ልጅም ተናጋ ሲያድግ ነው ፍቅር የሚኖረው። በቃ እንደማንኛውም ሰው የሚያስነድ ያገቡት ምንም እንደውም ዝንጥ ብለው የሚኖሩት። እሺ ልጆቻቸው ደርሰዋል፣ 4 5 አድርገዋል። አንዷ ውሃ ተቀዳለ፣ አንዷ አምጣት ተጋግረ፣ ምንም የጎደለበት ነገር የለም። ወይ እህቷ ሆዳለ ወይ ወንድሙ ሆዳለ በሆነ ነገር ወደዛ ምስኮል ታደርጋለች። ምንም ዝንጥ ብለው የሚኖሩ ግን ከዛ ሄደ ሰው አንደኛ ሌላ ነገር አይቷል። ይሄን አይቀበሉም፣ ይሄን አገሩን አይቀበሉም። ልቡ እንደዛ እንደ መዳም ቤት ይፈልገዋል። ያን ነገር ለምን አትሳካም? ምግብ ብትይ አንድ ቀን ገዝተሽ ድጋሚ ያገላገዩ ትችያለሽ። ያን ለማሟላት ምግብ ጠፋ ሳይሆን ለምሳሌ አረቦች ቤት ሁሉ ነገር ይገኛል። እንደዛ ላይ ይገኝ ይችላል። ግን ምግብ አይደለም ሰውን የሚያኖረው፣ ብር አይደለም ለሰውን የሚያኖረው። የቤተሰብ ፍቅር አለ፣ ምን አለ፣ ብዙ ነገር አለ። ግን እኛ እዛ ሀገር የምንስለውን ነገር ልክ ያን ነገር ቀርጸን እንመጣና እዛ ሀገር ጭራሽ ጎረቤት ሀገሮች ራሱ ጭራሽ ምናቸውም አይገናኙም። ስለዚህ አምነሽበት ገንዘብሽን ላይ ጠንቀቅ ብለሽ ወንድም የምትሆነ በሰርቶ ክፍያ ይንጣ፣ ወጥሽም ትሆነ ሰርቶ ክፍያ ትንጣ። መጨረሻሽ ላይ ምስጋና የለም። መጨረሻሽ ላይ ምስጋና የለም። መጨረሻ ላይ ምስጋና የሚኖረው ይዘሽ ስትገኝ፣ ማንም የሚወድሽ ይዘሽ ተገኝሽ፣ ራሽን ካሸነፍሽ ማንም ይወድሻል። በዙሪያሽ ያለው ሰው ግን እኮ ላንቺ ነው የምትጠቅምሽ፣ ግን ይወድሻል። በቃ እድሜሽን አይቆጥሩ። 14 ዓመት ሆናት 20 ዓመት ሆናት እከሌ እንዲህ ከዚህ እከሌ እንዲህ ተደረገ እንዲህ አረገ የሚሉት እኮ ጠንካራ ቤተሰብ ከሱ ያነሰ ሰርተሽ አይደለም፣ ግን ጠንካራ ቤተሰብ ስላላት እንብላው ሳይሆን እንጠጣ ሳይሆን ጠንካራ ቤተሰብ ብላ ራሱ ብላ የላከችለትን የማይበላ ቤተሰብ አለ። በቃ ለአውደ ዓመት ብሎ የተላከለትን የማያጠፋ ቤተሰብ አለ። ግን አንዳንዱ ቤተሰብ ደግሞ ይሄን አድርግልኝ ሲባል አንቺን በድሮ ትንሽ ቦታ ራሱ ሲገዙ ይይዛሉ። ቢገምሽ ከኔም ቦታ ግዛስቴ ወይ ተደላላው ጋራ ከውጭ ሀገር ነው ግዛ የተባለው ይባልና ወይ 25000 ወይ 15000 ለዛ ለሰውየው ለገዢው ይታሰብለታል። ከዛ ብር ላይ ከዛ ቦታ ገዛው ይችላል። ግራ የሚል ፍቅር ነው። አንቺ ደግሞ እኮ በግል ቦታ ስለገዛልሽ የሆነ ነገር ትሰጫለሽ። የገዛበት የወጣበት የወረደበት እና የሆነ ነገር ትሰጫለሽ። ሰውየው ግን እዛ ቦታው ላይ ታስቦለት ነው የሚገዛው። ታስቦለት እንደው ይገዛል። ከዛ ከአንቺ ብር ላይ ሳይታሰብለት አይገዛም። እንደው ግርም
ይለኛል። መሻሻጥ እንደው ለሰው ልጅ ሰው አያስብም። ግን ራሱ መውደድ ብቻ ራሱ እንዲወጣለት ራሱን እንዲበላ ነው እንጂ ያቺ ሴት ስንት አመቷ ነው? ታልወለደ አልወለደም፣ ታላገባ ያላገባም ነብት ታብቱ ነው ይልሽ ምን ልትሰሪ አነኝ ይሄዱ ታዲያ እነሱም በአዲስ ይልፉ ምን አገባኝ? የእነሱና የኔ እድሜ እኩል ላይሆን ይችላል። እኔ የሰራሁበት ዘመን እነሱ የሉ ይሆናል እዚህ ምድር ላይ በቃ እነሱም በተራቸው ይስሩ፣ እኔም በተራዬ ሰርቻለሁ። ማጥቼ ደግሞ እፎ የምልበት ጊዜ ይሄ ሁሉ ህዝብ እየመጣ አንቺ ምን ታደርጊያለሽ እዚህ ሀገር የሚል ሰው አይጠፋም። ምክንያቱም ትንሽ ፋይፋዋ ተቀራለች ልጅ አንቺ ብትኖሪ ብትወልጂ 3 ቀን ኢጃዛ እንኳን መተሽ ተነሽ ብታብለሽ ትከጂ ያለውን ሲቀየት ያውቀዋል። አዲስ ስራ ስገጂ ምን ያጋጥመኝ ክፉ ትሁን ደግ ትሁን እያለ ልብሽ ድጉ የሚለውን የት ያውቀዋል። በቃ ሙሉ በሙሉ ሰውዲ ያለ ሰው ብር አለው ተመችቶት ነው የሚኖረው። በቃ በዛ ሀገር ሀሳብ የሚደመደሙ ድጋሚ ተመልሰን ድጋሚ የምንሄደው ማረፊያቸውን ስለማይታወቅ መጀመሪያ ማረፊያቸውን አያስተካክሉ። በጣም ጋባዥ ነው ከዛ የሚመጣ ሰው በጣም ሲበዛ ጋባዥ ነው። ከዛ 2 ወር ሳይሆን ያልቃል ያብር ሲያልቅ ደግሞ የለመደች እሱ ከውጭ የመጣ ነው። ከሰው መለመን አይጠበቅ። እንዴት ሰው ያግዘው? ያለው አማራጭ ያጣ ሰው ግድ ወይ ሞት ወይ ሽረት ነው። ተመልሶ ይሄዳል። እንደዛ ይሆነብኝ። በቃ እንግዲህ ትንሽ ቀን ተናፍርና ተመልሳ ተዳለች። ከዛ ሀገር የመጡት የጨለሉ ናቸው። እሺ ባበላሽ እጅሽን ስትባይ ምን ነው የሚሰማሽ? ስለዚህ ጠንቃቅ ብለሽ 2 ቦታ ላይ አረፍ ገዛ አድርገሽ ለእጅሽ ይዘሽ መንጣት። ሰው እንደሰራው ሰው እንደኖረው ሰው የበላውን በልተሽ እየወለድሽ አገርሽ ላይ ኖርሽ ስራ ሀጅ ነኝ የለብሽ፣ የ3 ቀን ኢጃዛ ነው የለብሽ፣ ስራ ጠፋብኝ የለብሽ። ለምን ውሃ ሸጭ ምን ችግር አለው? በአገርሽ ላይ ሸጠሽ ከቤተሰብሽ ጋር ኖረሽ። እኔ ይቅርታና እኔ አገሩ እውነት ነው እኩል አድርጎናል። መስሪያ ያለው አሁን እኩል ችግር በጣም ጥፍት ያለበት ሰው እዚህ ሀገር ላይ ሰው ቤት የሚሰራ ሰው ካልሆነ ባይሰደድ ባይ ሰው ቤት በቃ ሆነ አይደል? በጣም ጥፍት ብሎብሽ ሰው ቤት የምትሰሪ ከሆነሽ ከዚህ ሀገር ሰው ቤት ባህር ጉጥ ይሻላል። የኛ ሀገር ሰው ለመቅጠር አይሆንም። በጣም እንትን ግን እንደዚህ ያለው አሁን ለምሳሌ 700 ሺህ 800 ሺህ አወጣው ኢቃማ አወጣው የሚሄዱ ሰዎች ያን ስንት አመት ነው የሚመልሱት? በስንት አመት 3-4 አመት ተሸጠው ነው ብሩን ብቻ ለማግኘት ለመመለስ። ሌላውን ትርፉን ተይው። ለአሁን ጎበዝ ሰው ከሆነ ወጪ ቀሪውን ምን እየቆጠበ ከሆነ ለ3 አመት እንደሚመልሰው 7 ሚሊዮን 700 ይባላል እንጂ 1 ሚሊዮን ገባ ሲወጡ ሲመላለሱ ምን ሲሉ ያ ብር መቼ ነው የሚመለሰው? መቼ 3 አመት እድሜሽ ላይ ደግሞ ገና እንደገና ይቀንሳል። ዋናው ብርሽ 700 ሺህ ብርሽ ገና እንደገና ደግሞ ወደ ኋላ ይጎትትሽ። ኢቃማ ብር አይደለም እንደገና ሰርተሽ ፈልገሽ ነው። አሁን አንደሱ በቃ ኢቃማ አላት ሲባል በቃ ብሩ ማማ ላይ የተቀመጠ ነው እንደሚመስለው። ትንሽዬ ካርድ አመስለኝ በቃ እንዲህ ሰው ኢቃማ ወጣልኝ ሲባል ይሆናል አይደል? ብሩ ማማ ላይ ሄዳ ቁጭ ያረዋል እንጂ የሚመስለው የሆነ ካርድ እና እንደገና ያን ብር ፍረጋ አለ ማሳደሽ አለ ምን አለ። እውነት ይጠቅማል ለሀገር መግባት ጭራሽ እንደኛ ባህርተኛ ከመሆን አሁን ለምሳሌ ቤተሰብ ለማየት ለምናምን ሊጠቅም ይችላል። ግን አሁን እናንተ ሰርተው ተዝህ ጭራሽ ያላየው ሰው ቢሄድ ችግር የለውም። ወዳውን ጫሱ ግን ከዛ እንደገና መጣችሁ እንደገና ኢቃማ ወጣችሁ በ20 ምናምን አመታችሁ በ10 ምናምን አመታችሁ እንደገና ያን ብር ፍለጋ ትገባላችሁ አረብ ቤት ወለበቅቷችሁ ብር ኖሯችሁ። እንደዛ ከሆነ እሺ። ግን እንደገና አረብ ቤት 700 ሺህ ፍለጋ ከገባችሁ እንጀላችሁ ለእናንተ ነው ደከም ልቤ ሽርትታ በ700 ሺህ ብር በ800 ሺህ ብር እዚህ ጋር እየመጣሽ ሁለት ቦታ ብትገዢ በአመት ብዙ ነገር በ350 ህግ ወጥ ብትገዢ 1 ሚሊዮን ትሸጫለሽ በአመት ምናምን ያን ብር ከዛም ማሰሩን እዚህ ሰራሽው ማለት ነው። ብሩ ካለሽ እጅ ላይ ብሩ ካለሽ 700 ሺህ ሁለት ቦታ ትገዣለሽ። አንቺ በሌላ መኖሪያ ካለሽ ትኖሪያለሽ። አንዱን ቀስበሽ አንዱን 100